እኮ ነው ማምረው ምክንያቱም ልጅ ታውራ ቪዲዮ አሰራች በሱ ቪዲዮ አሰራው ስለልጅ ታው ባይሳው ሳቢል እኮ ብሎ ነገር የለም ለርጉዝ አልነበረች እንዴ መደም መሸፋፈን ነው የምን መሸፋፈን ነው ብሎ ነገር እንደዚህ ነው እንደዚህ እኮ ማለት ነው ቤዚያውን ቪዲዮ አይደለም ቤዚያውን ቪዲዮ አይቷል ብላለች አይደለ ለምን ታዲያ ፌንት ያረገችበትን ቪዲዮ አላሳየችውም ሆስፒታል የገባችበትን ቪዲዮ ለምን አላሳየችውም ቀለበት የወለቀባትን ለምን አላሳየችውም ለምን አወለቅሽ ቀለበትሽን ያላት አይደለ እናንተ አሁን እኮ አብረሽ ንጹህ ዲኖ ንጹህ አልሆነም እኮ ነገሮቹ አሁን ሩታ አሁን ከኔና ከልጄ ለይታችሁ ምን እያረጋችሁ ነው ምናምን ብላ እሪ ስላለች ብቻ ነው እኮ አብረሽ የመጣ እንጂ ደህና ሆኖ አይደለም እኮ የመጣ ልጁ ከናንተ ርቀው ነገሮቹ ማየት ፈልጋለሁ ማለት እኮ ኤርሜልን አልፈልግሽም ወይ አንቺ ነሽ እንደዚህ አረፍሽ ማለት አይደለም። መጨረሻ ላይ ያረጋው አስጠልቶኛል። መጨረሻ ላይ ምንድነው ያረጋት? ልስመው ሰላም ስትለው እንዳነኪኝ እኮ ነው ያላት። ለምን ምን ያርግ ታዲያ? አንቺ ተናዶ እኮ ነው ያለው። ከጊዜ ቢናደድ በወንድሙ ነበር በሞትና ይሄ ልጅ እኮ 15 ቀን ራሱን አያውቅም እኮ አዳምጪኝ አንቺ ቤት ምን አገባት ሄርሜላ ለምን አያጣም ይወጡ ምን አገባው አይደለም ለምን እናንተ ቤት ካላገባት ምን ትሰራለች ታዲያ ውልቅ ብላ መውጣት ነው ምን ትሰራለች ፍቅር ነው አፍቅራው ነው ለዚህ ተጠበቀ እና ታዲያ ካመጣለች ደግሞ ያዳነችው እሷ ነች እንደው ድንገርሽ አሁን ምን መስዋዕት እንደተከፈለችለት እሷ ናት ሆነ ለመናገር ይዛው ይሄዳል ሁሉ ላይ የገባ በማምን ክራብ ነገር ልንገርሽ ሳሪ ብዙ ነገር ተሰሪኝ እኔ አሁን ማውራት አልፈልግም ለምን በእናትሽ አሁን ይሄ አብርሽ እንደዚህ ይሆናል ሄርሜላ ወደ ህይወቱ ባትመጣ ኧረ እባክሽ ምን አረገች ሄርሜላ አገባት እሷ ታዲያ አርግበት ብላ እኔ ከሄርሜላ ጋር ምን አረገችው ሄርሜላ ምን አረገችው መቼም ሚስት ባልሽ ላይ ያለበት አይደለም እንደዚህ ስለሆነ ነው መፍረድ ያለብሽ እንጂ ዝም በል አሁን እናንተ እሪ በከንቱ ናቸው እናንተ ማለት እሪ በከንቱ መጨረሻ ላይ ሄርሜላና አብርሽ አንድ ሆነው ሲመጡ ብቻ ምን እንደምታወሩ አያለሁ ከዛ አሁን እሪ በከንቱ በለው እሺ በርቱ እሺ ወሬ እንደዚያ ሳይሆን ስለእውነት ነው እንጂ እኔ አብርሃምን ተወቹ አልተወቹ ምንም እንትን አይደለም። ግን ደግሞ እዚህ ጋር አሁን ለኦዲየንስ ሄርሜላ ማንቺም ተጠያቂ ነሽ። ምን አረገች ሄርሜላ? በምን ትጠየቃለች? እስኪ ነገር ራሱ የለባትም እንጂ መጠርጠር የለባትም። ብናርጋ ይዛ ጠፍታ ያዳነችው ለዚህ አበቃችሁ ወደ ራሱ እንዲመለስ ያደረገችው እሷ ናት አይደል እንዴ? የተጎዳችው እሷ ቡዜ ላይ ነው እንጂ ቀለበት ያስወለቀች አደባባይ ላይ ያወረዳት እሷ ፌንት ያረገችው እሷ ሆስፒታል የገባችው እሷ ብዙ መስዋዕትነት የከፈለችለት እሷ ናት። ግን በዚህ ልክ መሆን የለበትም ነው እንደ ሴት ልጅ የአብርሃምም ደጋፊ ብትሆኝ ትማታያቱ ደግሞ ትናንት ምንም አላጠፋም ወደ ራሱ ተመለሰ ማረ እንደውም አይመልሰው ያሰቃየው ሰይጣን እንዴት እንዳናደደኝ ትናንት ራሱ አይመልሰው እንደውም እንደዚህ ያስቀረው እንደውም ሪሊ ያርግበት እሺ ሪሊ ያርግበት እንደውም ይበድ እንደው ጨርቆ ጥሎ ለምን አይብድም ቆሻሻ የነበረበት ደግሞ እሱ ጥፋተኛ ነው አትልም እኔ ልቀላል ጥፋተኛ ነው እያወቀ እህቱ እየነገረችው እያወቀ ለምን እንደዚህ ያደርጋል ዘቅ አለባት እዚህ ጋር ምጥቼ ነው መዘግዘቃት በትልቀላል ቅሌታም ምን እየሰራች ነው ያለችው አብራ ስትሰቃይና ሲደበድባት ወንድሙ ሲያስፈራራት እንበዋ ሲፈስ ሆስፒታል ተወስታ ነበር እሷ አሁን ስለእውነት ነው ማወራ ብላለች አይደለ? ቤዚ ራሱ ስለእውነት ካወራች ወንድሟ ምን ያደርገው ወንድሟ ስለሆነ ማጋለጥ ስላልፈለገች ነው። ወንድሟ ምን የሰራትን ቀለበት ያወረቀባትን ያንን ለምን አላሳየችም? እያወቀች አብራምን እያወቀች እውነተኛውን እያወቀች ድፍንፍና አድርጋ ሄርሜላ አንቺም ተጠያቂ ነሽ ሲላል መጨረሻ ያለው ቪዲዮ እኮ ነው ያስጠላል በጣም ስንት ነገር ሆቴል አድርጋ አዝናንታ ስንት ነገር መስዋዕትነት የከፈለች ለዚህ ያበቃችሁ እሷ ናት። እነሱማ ታዲያ እንግዳ ሩታን ማስለቀቅ አቅቷቸው አልነበረ እንዴ? እንደምን ያወራሉ? እስኪ እንግዲህ ይሄን ጠይቋቸውም የአብርሃም ደጋፊዎችስ ከቤቷ ሂዱ ና እንሂድ ሲሉት አንሄድም ሲል አይደል እንዴ? እድሜ ለሄርሜላ ይላል። በጣም ኤፍሬም እና ሩታ ናቸው በትክክል ተጠያቂ የነበሩት ሁለቱ ብቻ። ሄርሜላን በሚጠይቅበት የፍሬምን ቁጭ አድርጎ አንተ ምንድን ነው ያደረከኝ? እንዴት ነው ወደ ሩታ ቤት የሄድኩት?
ከሩታ ቤት እንዴት ነው የመጣሁት እንዴት ነው ይቅርታ የጠየኳት ብሎ ለምን ቪዲዮ ሩታ ይቅርታ ብሏት ቢመጣ ቪዲዮ ማሰራ የይቅርታ ቪዲዮ ሳሰራ ሙሉ ቪዲዮ ማሰራ እንዴት እንደሄደ አላወቅም እኮ እንደሄደ ከሁለት ቀን በኋላ ደብቃ አምጥታ የኔ ውድ ባል እያለች ሁለት ማተብ አድርጋ አምጥታ አሁን ላይ ይቅርታ ጠይቀኝ የት አለ ይቅርታው ቪዲዮ እና ሰራችን አብርሃም ወደሷ ሻንጣውን ይዞ ሲመጣ ለምን አትሰራችን ቪዲዮ የራቁት ቪዲዮ እንኳን አይደለም ይቅርታ ቪዲዮ ሰርተላት የራቁት ቪዲዮ የምትይዝ ጎበዝ ናት ለምን ይሄን አልጠየቃቻትም ነው እኔ ቤዚም አናዳኛል ወላሂ አይረቡም እነሱ ሲጀመር አይረቡም ምንም የሚረባ ሰው የለም ገብታችሁ እንትን ውስጥ ገብታችሁ እንትን አድርጉልኝ በእናታችሁ እስኪ አንዴ በእናታችሁ ሙዚየማ ሲጀመር ትልቅ ቀላል እኔ የምላችሁ በቃ ድራማ ነው ብላችሁ ሰሉት አሁን አትጨናነቁ ጨንጓራችሁንም አጨርሱ በድራማ ያዙት በቃ የምሬን ድራማ ጠይቅ የለባትም ነው እንደኔ ድራማ ሚስራ ይስራ መጠርጠር እኮ ነው ማሬ ሙሉ ለሙሉ እሷ ላይ ሆነ ሳይሆን መጠርጠር ነው አሁን ኦብሴ እንዳለችሽ መጠርጣሪ ግድ ይላል በዙሪያሽ ያሉ ሰዎች በሙሉ ጥርጣሬ እንደገና ደግሞ በመጀመሪያ ትዳሩ ፈቷል ይሄ ልጅ ትዳር ያዘ ተጠያቂም አትባልም ግን ደግሞ ጥርጣሬ ግድ ይላል ከሷ ጋርም ስለነበረ ለዛ ነው ኖርማል አዎ እሱ እንዳለ ሆኖ እሱን ይጠርጥራት ግን እንደዚህ ማረጉ በጣም አናደኝ እሱን ማቆያ ያማለ የሄርሜላ እውነት ይወጣል እኮ አሁን እያንዳንዱ ጠይቃለሁ ብሎ የለ የጋን ጊዜ ሲጠይቅ አሁን ሄርሜላ ምን እንደማረግ ያለባት እያንዳንዱ ቪዲዮ እሺ መልሼ ገባለሁ ቻው በቃችሁ ዶቼ አንዴ ላውራ እሺ መጡ ሰላም